ሞጣ እንዴት ነው? ደህና ነህ? ሞጣ ሰላም ነው? ከየት አገኛት? እሷን ኦርቶዶክስ ውስጥ ነው ጓደኛ አለ ማለት አይ ይሸጣል እኮ ይሸጣል። አዎ ይሸጣል። የማይሸጥ ነገር ምን አለ ብለን ነው ኢትዮጵያ ውስጥ መርካቶ ነው የሚሸጠው። አዎ መርካቶ ብዙ ቦታ አለ። በጣም ስታይል አላችሁ እኛዋ። እኔ ወድጃታለሁ። አዎ በዚህ ነው የምንቀድሰው። ስንቀድስ ዛሬ እናንተ ጋር ሰንበት መሰለኝ። አዎ ዛሬና ቅዳሜ እንትን ሐሙስና ቅዳሜ ሰንበት ተመችቶኛል። እንትኑ ይሄ ጸሎት ማድረጊያው አንተ ላይ ያምርብሃል ደግሞ ሞጣ። በእውነት በጣም ነው የሚያምርብህ። እንደሱ አባሉ እንደዚህ ሃይማኖት አባል ቦን ክፍያው ጥሩ ከሆነ ጥሩ ነው። ክፍያው ላይ ነው እያየሁት ያለሁት። ክፍያው እየገባ ነው በባንክ አንዳንድ ሰው የሚያመሰግኑንም በጊፍት በዚህ ነው የምንባርካቸው። ምን በሳላ ይዝጋል። ይሄንን የጨለለ ኢትዮጵያዊ እንደዚህ ካላስከተል ነው በፍጹም አይባንም። አንቋቋ ለጋሻባ እስምና ዳምሳለን ሻማምን ዳምሳሽ ለጋሻባ 3 ጊዜ አቃጭለለት ልኳል ጊፍት ለጋሻባ። አሜን አሜን። በፍቅር አምላክ ሰላም ግን ደምሳሽ ያንተ ጊዜ አበባ በላኩ ቁጥርማ ሰው ማደንቆር ነው የሚሆነው። አይ አበባ ልብ እኮ ጥሩ ልብ ከላኩ አበባ ባላኩ ቁጥርማ ሰው ማደንቆር ነው የሚሆነው። ሞጣ አበባና የጆሮ ታምቡራችን ይበጣሳል። ለሱ አበባ ደግሞ አናባታ ነው። ለአበባ እንዳታበረስ ኮፍያ ምናምን ለኮፍያ ቢያንስ ከዚህ በላይ መሆን አለበት እንጂ ወሬያችን ይበጠበጣል። በአበባ ለአበባማ ጠቅላላ ሰፈሩ ሁሉ ነው የምንበጠብጠው። ጊፍት ለላካችሁ ቃል መጣላችሁ። ግን የፍቅር አምላክ ይባርካችሁ። እዝም እንላለን። ሞጣ ከፍ ያለ ከሆነ እዝም እንላለን። አዎ ከፍ ካለ ወደ በቃ ቅዳሴው ይጀመራል። ከፍ ካለ እንትኑ ጊፍቱ ሞጣ ግን ባለፈው አንተና ዮኒ ማኛ በእውነት ስትታረቁ አየሁ ብዬ ትዝ ይልሃል? ከአምስት ወር ምናምን በፊት ከ6 ወር በፊት ተናግሬው ነበር። እግዚአብሔር ያ ፍየል ጠባቂ ትልቅ መቀመጫ ይዞ ባይመጣ እኮ አንታረቅም ነበር። የሆነ ቪዲዮ ቀርጾ አመጣ። ጆከርማ የሚባለው የእናቱንም ሲዞ ከሀገር ቤት ይወጣው ዝም ይለው ይገባልሻል። በደንብ ጊፍት ከላክሽልኝ ከፍ አራራ አረ ነብይ ጸሎት አድርግበት። ማን ነው ከንፈር ላይ የሳመ ጸሎት አድርግበት። ያስነፉኛል ይሄንን ፊኛ ይሄን ማስቲካ ያስነፉ። ምን እናንተ ነብዮች እኮ ከላይም ከታች የምትነፉ እኮ እኛ እኮ እናውቃለን። እነ እስራኤል ዳንሳ እነዩ ጭፋና ደሳሽኛው የእናንተ መንፋት ጥሩምባ ብቻ ነው የምትነፉና ከላይም ከታችም እኮ እንደምትነፉ እኮ እኛ እናውቃለን። በእውነት አይ እውነት እኔ እንደዛ ነገር አላደርግም። በፍጹም እውነት ነብያችን እግዚአብሔርን አላደርግም። ኧረ ኃጢአት ነው በጣም እኔ እንደውም በህልሜ አይቻለሁ። እኔ ውሸት ካልሆነ አማት ስትለፋ አይቻለሁ። አልነካኋትም እኮ እኔ አሳየኝ። የዛሬ 4 ቀን ነው ተኝቼ አማትክ ስትነፋ አሳየኝ። ተኝቼ አማትክ አይ ጀግና ነገር በእውነት አለ። ደምሳሽ አደገኛ ሰው ነው። አልነካኋትም። የእውነት ሞት አልነካሁም። ማንንም አልነካሁም። ታስቸግር ምን አባቷ ታርጋት ኪቷን አዝላ እየተኛች እንዴ? ለምንድን ነው አንተ አልጋ ላይ የምትመጣ? አይ ደምሳሽ ጀግና ነው አለችኝ እኮ አገኘኋት እኮ ጀግና ነው አለች።
ልጅ አለች ወደ ስራ ስትሄድ የተኛው ቆይ እንዲህ አለች ልጅ አለች ወደ ስራ ስትሄድ በቃ እሱ ጋር ዘልዬ መተኛት ጀመርኩ አለ። ብዙ ጊዜ ለመነኝ አለች። ኧረ እባክሽ አንቺ ሴትዮ አታሰስቺ ብዬ ከዚህ አንድ ቀን ሸለብ አድርጎት አልጋ ጫፍ ላይ መቀመጫዬን አዙረን ከኋላ ሲሰጣለች ነብይ ደምሳሽ ደባልቆ ቁጭ ነገረችኝ እኮ እንዲሁ ጀግና ነህ። እግዚአብሔር ጋይስ አበባት ላኩ ለእናንተ ቃጭል ስናቃጭል የእውነት ታፈሸኝ እግዚአብሔር የፍቅር አምላክ የ32 አይን ባለቤት ነው። እኔ ኮኬኮስ በከተማ ነው ባለ የ32 አምላክ እግዚአብሔርን ቴንክ ዩ ታሪ አመሰግናለሁ። የ32 አይን ባለቤት የሆነ የእግዚአብሔርን የ32 አይን ባለቤት የሆነው እግዚአብሔርን አላደረኩኝም። የ32 አይንና መንፈስ ባለቤት 32 ደግሞ እግዚአብሔር ነው። አይኑ ስንት አልከው? የእግዚአብሔር አይን ስንት አልከው? በእኛ እግዚአብሔር 32 አይን እግዚአብሔር ፊቱን አሳይቶ 32 አይንና 32 መንፈስ አለው። የመንፈሳዊ ድምጾች ማን ያየው እግዚአብሔርን? እኔ ፊቱን አሳይቶኛል። አንገት ምናምን እግር እጅ የለውም ፊት ብቻ ነው ያለው። ፊቱን ግን አሳይቶኛል። እኔ ግን የሚመስለኝ የአማት መንፈስ ነው እንደዚህ አድርጎ የጣለህ። በእውነት ደምሳሽ የአማት መንፈስ ነው። እሱን አያስወጣው። ዳቸው ሴት ቢሆን በእውነት ደምሳሽ ጀግና ነገር የውሸት ፖስት እያደረጉ ነው። እሱ ኖ አንተ ሊተርኪት ነው ያለው። የእውነት የውሸት ደምሳሽ በጣም ፈርታላታል። የት አባቷ እንዴ እሷ ማናትና ነው አንተ አልጋ ላይ እየመጣች በየቀኑ የምትተኛው? ሽማግሌው እኮ ቤተሰብ ሁሉ እኮ ያውቃል። እኔ ቤተሰቦችን አንተ የምታኮን ሽምግልና ልክ ያለው በዛ ጊዜ ዛሬ እኔ አውቃለሁ። አሁን እኮ ሴትዮዋን አገኘኋት ነው የምልህ። ራሱ አማት ግን ጻፈችልኝ። ከአልጋ ላይ ውረዱ ተብለው ሽማግሌ ተብለው እኔ ነኝ ያስቸገርኩት አለችኝ። እኔ ነኝ ያስቸገርኩት። ሎጋኖ አለች። ሎጋኖ ተፍታው ከባድ ነው አለች። አሁን ግን ተጸጽተዋል ሴትዮዋ። ሎጋኖ አለች ግን እኮ ነገረች። ሎጋኖ አለች እንዴ ትዝ ይለኛል አለች። አልጋ ጫፍ ሲያዝዝብኝ ተኝቻለች። ጠብጥቦ እንደው በአፍንጫዬ ደፋኛለች። እሱ ውሸት ነው፣ የእውነት ውሸት ነው። በፍጹም ሳስ ጀግና ነው በእውነት። ዶሮ እስከ እንቁላሏ እንደዚህ ነው እንጂ ዶሮ እስከ እንቁላሏ ይበላ የለ። ኧረ የት አባቷ ደጋረካት። እንደውም በወለደች ነበር አላደረኩም። አማት ግን ማስረገዝ ነበር። ኧረ የት አባቷ የሮማን እኩያ እኮ ነው እሷ እኮ የሮማን እኩያ ነው የምታክለው። ግን ከአማት ብትወልድ ኑሮ የዚህ የሚስት ልጅ ምንድን ነው የሚቆዋኑት? ታውቀዋለህ? ዝምድናውን አማት ቢወልዱ ለልጅ ማን ልጅ ምንድን ነበር የሚሆነው? የዛ ከአማት የወለድከው የሚስት እናት ልጅ ሊሆን ነው። እንግዲህ እንዴት ነው የሚስቴ እናት ልጅ ነው? እንዴት ነው ይሄ? ወንድምም አይባልም። በጣም በመግለጽ ይከብዳል። እስኪ ከታች ጻፉ። እስኪ ሰው ምዕመናን ይጻፉ እስኪ ከታች። አሁን እንደ እግዚአብሔር ፍቃድ ደምሳሽ ከአማቱ አላረገዙበትም እንጂ አላረገዘችም። ሴትዮዋ ብትወልድ ኖሮ ምንድን ነበር የሚሆን? የእሱ ልጅና ከአማቱ የወለደው ልጅ ምንድን ነው የሚሆነው? ይሄ በጣም ይከብዳል እውነት ለመናገር በፍጹም ስም የሚል እኔ እንጃ። አንተ ታውቀዋለህ? አያትና እናት ነው የምትሆነው ሴትዮዋ። ሴትዮዋማ አያትና እናት እውነት ነው። አያትም እናትም ሁለቱንም ትሆናለች። አያትና ሚስት ማለት ነው። በጣም ነው የሚያስጠላው። አይ አሪፍ ነው ያረከው። እኔ አልነካውኝም። እውነቴን ነው የምነግርህ። ሴትዮዋ እኮ ብዙ ነገር ነው ያስቸገረው። ለአንተ እኮ የሚስት ልጅ እኮ አጎትም ወንድምም ነው የሚሆነው። ለአንተ ወንድም እኮ ነው የሚሆነው። እኔ በምን በስንት እኮ አማት ብታረግዝብህ ኖሮ ወንድም ነበር እኮ የሚሆነው። አስበዋል።
የእንቁላል አምላክን አልነካውም ጭራሽ አንድ ነገር የእንቁላል አምላክን አዎ በእውነት አሁን ይሄንን እግዚአብሔር 32 አይን አለው የሚል ሰው ያውን አማቱን አልደፈረም ቢባል ማን ያምናል?